ይችናት ሀገርህ፣ ይችናት ከተማ፣ ይችናት ከተማ። እንዲህ አይነት ሀገር ተዘጋጅቶልሃል። እንዲህ አይነት ውብ ርስት ተዘጋጅቶልኛል። ያስጮሃል እኮ እልል ያስብላል። አሜን ሃሌሉያ። ኧረ ያስጮሃል፣ አንተ ያስጮሃል። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 10 በጌታ ስም አነባለሁ። የጌታው ቀን ግን እንደ ሌባ ሆኖ ይመጣል። በዚያ ቀን ሰማያት በታላቅ ድምፅ ያልፋሉ፣ የሰማይም ፍጥረት በትልቅ ትኩሳት ይቀልጣል፣ ምድርም በእርሷም ላይ የተደረገ ሁሉ ይቀልጣል። ስለዚያ ቀን ሰማያት ተቃጥለው ይቀልጣሉ፣ የሰማይም ፍጥረት በትልቅ ትኩሳት ይፈታል። ነገር ግን ጽድቅ የሚኖርባትን አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠብቃለን። ርዕሳችን አዲሲቱ ኢየሩሳሌም በሚል ይሆናል። ይሄ መልእክት በተለያዩ መድረኮች ላይ የማታገኘው መልእክት፣ በሄድክበት አትሰማው። ከብዙ አገልጋዮች ከንፈር ላይ የጠፋ መልእክት፣ ከብዙ ቤተክርስቲያን መድረክ ላይ የተረሳ መልእክት። እስኪ አዲሲቱ ኢየሩሳሌም በል፣ ሰማያዊት ጽዮን በል እና ስለሷ ነው የምንማር። አገርህን ማወቅ አለብህ። ከተማህን ማወቅ አለብህ። የዘላለም ቤትህን ማወቅ አለብህ። የዘላለም ርስትሽን ማወቅ አለብሽ። ለዚህ ነው ለኤፌሶን ሲጽፍላቸው የልቦናችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንደሆነ ታውቃላችኋል። የሰው መንፈሳዊ አይኑ ሲበራ በመጀመሪያ የሚታየው እግዚአብሔር እሱን የጠራበት ተስፋ፣ የዘላለም ርስቱ፣ የዘላለም ቤቱ፣ ሰማያዊ ሀገር ነው የሚታየው። የልቦናው አይን ሲበራ የሚገዛው ቤት፣ የሚገዛው መኪና፣ የሚያገባት ሚስት፣ የምታገባው ባል፣ የሚማረው ትምህርት ይሄ አይደለም የሚታየው። የውስጥ አይኑ ሲበራ አንድ ሰው የሚታየው የመጥራቱ ተስፋ ነው። ስለዚህ የኛ የመጠራታችን ተስፋ ደግሞ ቅድስቲቱ ከተማ አዲሲቱ ኢየሩሳሌም ናት። እስኪ ሀገር አለ ይባሉ። እንግዲህ አዲሲቱ ኢየሩሳሌም በሚል ሐሳብ ስንካፈል ጴጥሮስ ስለ ኢየሩሳሌም በተደጋጋሚ በሁለቱ መልእክቶቹ ላይ ጽፏል። ጴጥሮስ ማን ነው? ስለ ኢየሩሳሌም የጻፈው ሐዋርያው ጴጥሮስ በግሪክ ስምዖን ይባላል፣ በአረማይክ ኬፋ ይባላል። ትርጓሜው አለት ማለት ነው። ይሄ ጴጥሮስ ሁለት መልእክታትን ጽፏል። አንደኛ ጴጥሮስንና ሁለተኛ ጴጥሮስን። የሚገርማችሁ በአንደኛም ጴጥሮስ በሁለተኛም ጴጥሮስ በእያንዳንዱ ምዕራፍ በሰማይ ስላለው ሀገር ጠቅሷል በተለያየ ቋንቋ። ጴጥሮስ ይሄንን መልእክት የጻፈው ለማን ነው ስትሉ የዚህ መልእክት ተቀባዮች፣ ተደራሲያኖች በክርስቶስ ኢየሱስ ላመኑ ለአማኞች ነው ይሄንን መልእክት የጻፈላቸው። ይሄንን መልእክት ጴጥሮስ ለክርስቲያኖች ሲጽፍ የጻፈበት የራሱ የሆነ ዓላማ አለ። የመጀመሪያው ዓላማ ጴጥሮስ ይሄን መልእክት የጻፈበት ክርስቲያኖች በመንፈሳዊ ሕይወታቸው እንዲያድጉ፣ እንዲነቃቁ፣ እንዲጎለብቱ ይሄንን ዓላማ አድርገው ጻፈላቸው። ሁለተኛ ጴጥሮስ መልእክቶችን የጻፈበት ምክንያት በዚያን ዘመን የተነሱ የስህተት ትምህርቶች ነበር። ያንን የስህተት ትምህርት ለመዋጋት መልስ እንዲሆን ይሄንን መልእክት ጻፈ። ሶስተኛው ዓላማ ጴጥሮስ ይሄን መልእክት የጻፈበት ቅዱሳኖች ወይም ቤተክርስቲያን የኢየሱስ ክርስቶስን መመለስ እና በሰማይ የተዘጋጀውን ሀገር እንዲያውቁ ለማንቃት ነው የጻፈላቸው። በዚህ ምድር ያለው ማንኛውም ነገር የሚያልፍ እንደሆነ እንዲያውቁ፣ የሚመጣ ጌታ እንዳለ፣ በሰማይ ርስትና ሀገር እንደተዘጋጀላቸው እንዲያውቁ ለነዚህ ሶስት ዓላማዎች ሐዋርያው ጴጥሮስ መልእክቱን ጻፈ። ዛሬም እኔ የማገለግላችሁ መልእክቴ በጴጥሮስ መልእክቱን በጻፈበት በሶስተኛው ዓላማ ቤተክርስቲያን በዚህ ያላችሁ ይሄንን መልእክት በቴሌቪዥን የምትከታተሉ ሰዎች የዚህ ትምህርት ዓላማ የክርስቶስ ኢየሱስን መመለስ በንቃት እንድንጠባበቅ በሰማይ የተዘጋጀልንን ከተማና ሀገር እንድንረዳ እንዲሁም ደግሞ በዚህ ምድር ላይ ያለ ማንኛውም ነገር አላፊ፣ ቀላጭ፣ ከንቱ የከንቱ እንደሆነ ለማሳወቅ ነው። ይሄ ነው የትምህርቱ ዓላማ። ጴጥሮስ ምን ብሏቸዋል? ምድርና በእርሷ ላይ ያሉ ሁሉ ይቀልጣሉ፣ ሰማይን በታላቅ ትኩሳት ያልፋል። ምንድነው ያላቸው? በዚህ ምድር ያለ ነገር በሙሉ እንደሚያልፍ፣ እኛ ግን እንደ ተስፋ ቃሉ መሰረት ጽድቅ የሞላባትን ከተማ አዲሲቱ ኢየሩሳሌምን ማለት ነው እንጠባበቃለን። በምድር ያለው የሚጠፋ ነው፣ የሚያልፍ ነው፣ የሚቀልጥ ነው፣ ከንቱ ነው። ስለዚህ የኛ መጨረሻ ሲባል
የሚመጣ ንጉሥ አለ፣ የሚመጣ ሙሽራ አለ፣ የምትመጣ ከተማ አለች ብሎ ተረከላቸው። ስለዚህ ይሄ ነው ዓላማ። ዛሬ በዚህ የተገኛችሁ እግዚአብሔር እንድትሰሙለትና እንድታውቁለት የሚፈልገው መልእክት በዚህ ምድር ላይ ያለው አላፊ እንደሆነ አውቀን ክርስቶስ እንደገና እንደሚመለስ ተረድተን በሰማይ ሀገር እንዳለን በስነ ስርዓት እንድናውቅ። እስኪ አዲሲቱ ኢየሩሳሌም በል። አዲሲቱ ኢየሩሳሌም። ኢየሩሳሌም ማለት ምን ማለት ነው? ኢየሩሳሌም የሚለው ቃል ስንት አካላቶችን ያመለክታል? ኢየሩሳሌም ተብለው የሚጠሩ 3 ስፍራዎች አሉ። ስንት? 3 ስፍራዎች። አንደኛው ኢየሩሳሌም የሚባለው በአህጉረ እስያ ውስጥ ኢየሩሳሌም ተብላ የምትጠራው አሁን በዚህ ምድር ላይ ያለችው። ሁለተኛው ኢየሩሳሌም ክርስቶስ ኢየሱስ ወደዚህ ምድር ሲመጣ የ1000 ዓመት መንግስቱን ሲመሰርት ያኔ ኢየሱስ የሚነግስባት ፍጹም የበለጸገች ፍጹም ሰላም ፍጹም የረፍት ከተማ። ይሄን ወደፊት ስለ መጨረሻው ዘመን በሰፊው እንማራለን። ስለዚህ ኢየሩሳሌም ሁለተኛዋ ኢየሩሳሌም እሷ ናት። ሌላኛዋ ኢየሩሳሌም ከሰማያት በላይ ያለችዋ ኢየሩሳሌም አዲሲቱ ኢየሩሳሌም ሰማያዊት ጽዮን ቅድስቲቱ ከተማ ላይኛይቱ ኢየሩሳሌም። ስለዚህ ኢየሩሳሌም 3 ስፍራዎችን እንደሚያመላክት እንደ አንድ የክርስቶስ ተከታይ ማወቅ ይጠበቃል፣ ተገቢ ነው። እንደ አገልጋይ፣ እንደ ምእመን፣ እንደ ደቀ መዝሙር ኢየሩሳሌም ማለት ምን ማለት ነው? ኢየሩሳሌም ማለት የሰላም ከተማ ማለት ነው። ሌላ ትርጉም የለም። የምድራዊቱ ኢየሩሳሌም የድሮ ስሟ ጥንታዊ ስሟ በመጀመሪያ ማን ነው? ሳሌም። ቀጥሎ ማን ተባለ? ኢያቡስ። ዳዊት ከኢያቡሳውያን ተዋጋ፣ አሸነፈ፣ ቀማቸውና ኢየሩሳሌምን የታቦቱ መኖሪያ አድርጎ ጽዮን ብሎ ጠራት፣ የምድሪቱ ኢየሩሳሌም። ስለዚህ በምድር ያለችዋ ኢየሩሳሌም ታሪካዊ ማንነቷ ባጭሩ ይሄንን ይመስላል። የላይኛይቱ ኢየሩሳሌም አዲሲቱ ኢየሩሳሌም በመጽሐፍ ቅዱስ የምትጠራበት ብዙ ስሞች አሉ። በዕብራውያን መጽሐፍ መሰረት ኢየሩሳሌም እረፍት ተብላ ተጠርታለች። እረፍት። በአንደኛ ጴጥሮስ መጽሐፍ መሰረት ርስት ተብላ ተጠርታለች። በማቴዎስ ወንጌል ምዕራፍ 5 መሰረት የእግዚአብሔር መንግስት ተብላ ተጠርታለች። ኢየሩሳሌም በዮሐንስ ራእይ መጽሐፍ መሰረት ቅድስቲቱ ከተማ ሰማያዊት ጽዮን ተብላ ተጠርታለች። የበጉ ከተማ፣ ላይኛይቱ ከተማ፣ ሙሽራይቱ ተብላ ተጠርታለች። ስለዚህ የሰማያዊቱ የላይኛይቱ ኢየሩሳሌም መጠሪያ ስሞች እነዚህ ናቸው። ርስት፣ እረፍት፣ መንግስተ ሰማይ፣ የበጉ ከተማ፣ አዲሲቱ ኢየሩሳሌም፣ ቅድስቲቱ ኢየሩሳሌም፣ ላይኛይቱ ኢየሩሳሌም፣ ሰማያዊት ጽዮን። እነዚህ ከሰማያት በላይ ያለችዋ የቅዱሳን ተስፋ የቅዱሳን አገር የኢየሩሳሌም መጠሪያ። ጌታ ኢየሱስ በዮሐንስ ወንጌል ስፍራ ላዘጋጅላችሁ እሄዳለሁ ብሎ ጌታ ኢየሱስ ያዘጋጃት ከተማ። እኔ አንድ ነገር ከሰው ልጆች ይገርመኛል፣ ከክርስቲያኖች ጭምር አንድ ነገር ይገርመኛል። ለማወቅ የምንፈልጋቸው በዓለም ላይ ያሉ በጣም ብዙ ነገሮች አሉ። ዋና የሆነውን ነገር ግን ለማወቅ ብዙ ትኩረት አንሰጥ። ተሰምቻለሁ። አንድ ነገር መጣ፣ አዲስ ነገር ተገኘ። ያንን ነገር ለማወቅ ያለን ጉጉት በጣም ሰፊ ነው። እንቅለበለባለን፣ እንስገበገባለን፣ እንቸኩላለን። እና ይሄ ኢየሩሳሌምን የማወቅ ጉዳይ የአንድ ክርስቲያን ግዴታ ነው ወገኖች፣ ግዴታ፣ የአንድ አገልጋይ ግዴታ። ምክንያቱም የክርስትናችን ዋና ስለሆነ፣ የዘላለም መኖሪያችን ስለሆነ፣ በጉ ኢየሱስ ክርስቶስ በቀራንዮ መስቀል ላይ የሞተው እኛን በዚች ውብ ሀገር ለማኖር ስለሆነ ስለ ኢየሩሳሌም ማወቅ የኛ ዋና ጉዳይ ነው አልኩ። ትልቅ ዕውቀት በዓለማችን ላይ ትልቅ ዕውቀት፣ የሚደነቅና የሚገረም ዕውቀት፣ የመጀመሪያው ዕውቀት ስለ ጌታችንና ስለ መድኃኒታችን ስለ ኢየሱስ ክርስቶስ ያወቅነው ዕውቀት፣ ተወዳዳሪ የሌለው ዕውቀት፣ አንደኛ የሆነ ዕውቀት፣ በማወቃችን ያተረፍንበት፣ በማወቃችን የማንጸጸትበት ዕውቀት፣ ክርስቶስ ኢየሱስ የተሰቀለው መድኃኒታችን እንደሆነ ያወቅነው ዕውቀት፣ በዓለም ላይ በሶስቱም ዓለማት ላይ የመጀመሪያ ድንቅ የሚጨበጨብለት ዕውቀት እሱ ኢየሱስ ክርስቶስን ካወቅንበት ዕውቀት በመቀጠል ደግሞ ደረጃውን የያዘ ሁለተኛው ደረጃ ደግሞ ስለ ኢየሩሳሌም የምታውቀው ዕውቀት ይበል የሚባል የሚጨበጨብለት የሚያስገርም የሚያስደንቅ ደስ የሚያሰኝ ዕውቀት ስለማ ዓለም ስለማ ማትስ ማወቅ
የእውቀት ትልቅ ታደርገዋለች። ኬሚስት መሆን፣ ፊዚክሻን መሆን፣ ጂኦግራፈር መሆን፣ ሜዲሲንን ማጥናት፣ ኢንጂነሪንጉን መተንተንና ማብራራት ዓለም የምታጨበጭብለት እውቀት ግን እኔ እልሃለሁ እርሱ አይደለም። ኃይለኛ እውቀት፣ የሚያስገርም እውቀት፣ የሚያስደንቅ እውቀት ክርስቶስን ከማወቅ በመቀጠል በሰማይ ያለውን ርስት ማወቅ የሚያስደንቅና የሚያስገርም እውቀት አንደኛ እውቀት ነው። የሚደንቅ እውቀት፣ የሚገርም እውቀት። ስለዚህ ይሄንን እውቀት ለማወቅ መነሳት አለበት። ስለዚህ እወቅ ስለ ሀገርህ፣ ስለ ክርስቶስ ካወቀው እውቀት በመቀጠል ለማወቅ መንደርደር ያለብህ አገሬ ማናት? ርስቴ ማናት? የዘላለም ቤቴ ማናት? ጆሮህም ለመስማት መፍጠን ያለበት የኔ የዘላለም ቤቴ ምን ትመስላለች? ሀገሬ ምን ትመስላለች? አንደኛ እውቀት ይሄ ነው ልሃል። ሰዎች ባያጨበጭቡለት፣ ሰባኪዎች ብንዘነጋው፣ ዓለም የዚህ ወገን ባትሆን፣ ዓለም ባታጨበጭብለት፣ ዓለም አንቱ ባትለው፣ ነገር ግን በሶስቱም ዓለም ድንቅ የሆነ እውቀት ስለ ሰማያዊቱ ሀገር ማወቅ ናፍቅ። አዳምጥ፣ በደንብ አንብብ፣ አገላብጥ፣ አሰላስላት፣ ልብህን አሳርፍም። በምድራችን ላይ ትልቅ እውቀት ስለ ኢየሩሳሌም ማወቅ። አንተ ስለ ሰው ነው ለማወቅ የምትቸኩል፣ ስለሆነ ሰው ማን ነው እሱ ጀርባው ምናምን አረማመዱ ህይወቱ ኑሮ። እኛ ማወቅ የምንፈልገው እንዴት አድርገን የሆነ በፋይናንስ የሆነ ነገር ላይ እንደምንደርስ ለማወቅ የምንፈልገው የምንጨነቅ። አንዳንዱ እኮ 20-30 መጽሐፍ የስኬት ቁልፍ እያለ ያነባል። በሰማይ ስላለው ርስት ግን ትዝ አይለውም። ዞር ብለው አያ እና እንደ ክርስቲያን እንደ ደቀ መዝሙር ማወቅ መቻል ያለበት ይሄ። ከዚህ በፊት አስተምረን ያለው ኢየሱስ ክርስቶስ እንዲያውቁለት ሲታገል የነበረው ስለ መንግስተ ሰማይ አካውንታ ላይ እንዴት በር እንደሚገባ አይደለም ሲያሳውቅ ነው። ከክርስቶስ ተቀብለው ሐዋርያቶች ምጥ ይዟቸው ሲገልጡ ሲያወሩ ሲሰብኩ የነበረው ነገር በሰማይ ያለውን ርስት ነው። ጴጥሮስም እያደረገ ያለው ነገር ይሄ ነው። ስለዚህ ማወቅ አለብህ። ጤነኛ ደቀ መዝሙር፣ እውነተኛ ክርስቲያን መሆን ከፈለክ ሚዛኑ ይሄ ነው። ስለ አገርህ፣ ስለ መጨረሻው ርስት ምን ያክል ታውቃለህ? ተው ሌላው ይከተልሃል፣ ተው ሌላው ይመጣል፣ ተው ሌላውን እግዚአብሔር በጊዜው ያደርገዋል። ግን ዋናውን መንፈስ ቅዱስ ደስ የሚለው ልብሽ ይሄንን ዕውቀት ለማወቅ ሲነሳሳ ሲጓጓ፣ ሚዛን ላይ ስትቀመጥ ሚዛን የምትረግጠው በዚህ ዕውቀት ነፍስ ስትሞላ እና ኢየሩሳሌም የሰላም ከተማ፣ ላይኛይቱ ኢየሩሳሌም፣ ሰማያዊቱ ኢየሩሳሌም፣ የቅዱሳን የረፍት ሀገር፣ የቅዱሳን የረፍት ከተማ፣ የኛ ርስት ሰማያዊት ጽዮን፣ አዲሲቱ ኢየሩሳሌም፣ የበጉ ከተማ፣ ሙሽራይቱ፣ የታላቁ ንጉሥ ከተማ፣ የቅዱሳን ሀገር፣ በዚህ ስም የምትጠራዋ ኢየሩሳሌም። ይቺ ኢየሩሳሌም ምንነቷ ምን ይመስላል? አሁን ስለ አዳማ ከተማ የምናውቀው ዕውቀት አለ። ስለ ደብረ ዘይት፣ ስለ አዲስ አበባ፣ ስለ አንዳንድ ሀገሮች የምናውቀው ስታልፍ ስላየው፣ ስለቆየህበት፣ ስለኖርክበት ስለ አንድ አካባቢ፣ ስለ አንድ ስፍራ፣ ስለ አንድ ሀገር፣ ስለ አንድ ከተማ የምታውቀው ነገር። ስለ ኢትዮጵያ ብትጠይቅ ኢትዮጵያ ዋና ከተማዋ አዲስ አበባ ነው። አዲስ አበባ በጣም ትልልቅ ፎቆች አሉበት፣ ትልልቅ ፋብሪካ አለ። ኢትዮጵያ በሰሜን ትግራይ አለ፣ ባህር ዳር አለ፣ አፋር አለ፣ ደቡብ አለ። እንዲህ እያልክ ሐዋሳ ትጠቅሳለህ። አስገራሚ ባህል አለ፣ አስገራሚ ድንቃድንቅ ቦታዎች አሉ። ጥንት አባቶቻቸው የፈለፈሉት ሐውልት አለ፣ የቆመ እንደዚህ አይነት ነገሮች አሉ። እንዲህ አይነት ባህል አለ፣ በጣም ሊጎበኝ ሊጠየቅ የሚያስፈልገው። እነዚህ የሚባሉ እንስሶች አሉ። ነጮች ከውጭ እየመጡ ይጎበኛሉ። ስለ ኢትዮጵያ የምታውቀው የምትናገረው ነገር አለ። ስለ ሰማይቱ ኢየሩሳሌም በዚህ ምድር ያሉ ብዙ ነገሮችን እናውቃለን። ደፍሬ ስነግራችሁ ግን በሰማይ ስላለን አገራችን ምን ትመስላለች አናውቃት። ምን ትመስላለች ብያለሁ። አንዳንዱ በሰማይ አገር እንዳለው እንኳን አያውቅም፣ ትዝ ብሎትም አያውቅም። ጥቂት አስተዋዮች ናቸው ላይኛይቱን የሚመረምሩና አገር በሰማይ ስላዘጋጀህልኝ አመሰግናለሁ ያሉ ጌታን የሚባርኩ ጥቂት አስተዋዮች ናቸው። ስለዚህ ዛሬ በተቀዳሚነት በልባችን ላይ የሚያርፈው ትልቅ ዕውቀት ኢየሩሳሌም ምንነቷ ምን ይመስላል? ምን ትመስላለች? ምን ትመስላለች? ያንተ ሀገር ምን ትመስላለች? ያቺ ከተማ የሰላም ከተማ የተባለችዋ ኢየሩሳሌም፣ የበጉ ከተማ የተባለችዋ ኢየሩሳሌም ራእይ መጽሐፍ ላይ እንዳነበብነው ስለ ምንነቷ ይገልጻል። እነሆ አዲስ ሰማይና አዲስ ምድር አየሁ። ሃሌሉያ!
ዮሐንስ እዛች ደሴት ጋር ሆነ ምንድነው አዲስ ሰማይና አዲስ ምድር ቅድስቲቱ ከተማ አዲስቲቱ ኢየሩሳሌም ለባሏ እንደተሸለመች ሙሽራ ከሰማይ ከእግዚአብሔር ዘንድ ስትወርድ አየኋት። ማ ቅድስቲቱ ከተማ አዲስቲቱ ኢየሩሳሌም ለባሏ እንደተሸለመች ሙሽራ አምራ አጊጣ ተውባ ተንቆጥቁጣ ከሰማይ ስትወርድ አይ ኢየሩሳሌም የመጀመሪያው ምንነቷ አዲስ ምድር ሰማይ በጌታ አዲስ ምድር ከዛስ አዲስ ሰማይ። ይሄ አሮጌው ምድር ያልፋል፣ አዲስ ምድር ይመጣል። ይሄ አሮጌው ሰማይ ያልፋል፣ አዲስ ሰማይ ይመጣል። እዚህ ጋር ይሄንን ቦታ እያጠናው ቆይ አዲስ ምድር ምን ማለት ነው? አዲስ ምድር እና መንፈስ ቅዱስ አንድ ነገር አበራል። ይሄ እኛ ያለንበት ምድር በብዙ ነገር ኮራፕትድ ሆኗል። አሮጌው ምድር የሰው ልጅ ከተፈጠረ ዘመን ጀምሮ ስንት አመጽ የተከናወነበት ይሄ አሮጌው ምድር ቃየል አቤልን ከገደለበት ጊዜ ጀምሮ አንተ በስንት ትሪሊየን የሚቆጠር የሰው ልጅ እርስ በርስ እየተገዳደለ እርስ በርስ እየተራረደ ይቺ ምድር በደም ጨቅይታለች መሰለ። የስንት ሰው ደም አለባት ይቺ ምድር። ኢትዮጵያ የምትባለዋ ምድር ራሱ ከኋላ ታሪክ ጀምሮ በስንት ሰው ደም ጨቅይታለች መሰለ። እና ይሄ ምድር በሰው ደም የረከሰ በሰው ደም የተበላሸ በዝሙት በአመጽ በኃጢአት በክፋት በመለያየት በወሬ በተለያየ አመጽ የጨቀየ የቆሸሸ የተበላሸ ምድር እቺ ምድር አዲስቱ ኢየሩሳሌም ደም ያልፈሰሰባት ምድር፣ ኃጢአት ያልተደረገባት ምድር፣ ዘረኝነት ያልተከናወነባት ምድር፣ መለያየት የሌለባት ምድር፣ ያልጎሰቆለች ምድር፣ በተፈጥሮ አደጋ ያልተመታች ምድር፣ በረሃብ ያልተመታች ምድር፣ በድርቅ ያልተመታች ምድር፣ በሰው ልጅ አመጽ ያልቆሸሸችና ያልረከሰች ምድር አዲስ ምድር ይላል። አሜን ይባል። የኔ ሀገር የምትመጣው ኢየሩሳሌም ምንነቷ ይሄ ነው። በመጀመሪያ ወዳጄ ይሄ ነው ምንነቷ። ቃል የነገረን አዲስ ምድር ናት። ክፋት ያልተከናወነባት፣ አመጽ ያልተከናወነባት፣ ሴረኝነት ያልተከናወነባት፣ ሙስና ያልተከናወነባት፣ ሌብነት ያልተከናወነባት አዲስ ምድር፣ በሰው ደም ያልጨቀየች ያልተጨመላለቀች፣ ነገስታቶች በርስ በርስ ጦርነት ያላበላሿት አዲስ ምድር አዲስ ሰማይ። የኢየሩሳሌም ምንነት የመጀመሪያው ይሄ ነው። የሀገራችን ምንነት የከተማይቱ ምንነት ይሄ ነው። አዲስ ምድር ነው ወንድሜ። አንተ ለዘላለም የምትኖርበት በአዲስ ምድር ነው፣ በአዲስ ሰማይ፣ በአዲስ ኢንቫይሮመንት። ይሄ ጎርፍ የበላው ንፋስ የበላው የተፈጥሮ አደጋ እሳት ያቃጠለው ምናምን አይደለም። ንጹህ የሆነ ምድር፣ አዲስ የሆነ ምድር እና እቺ ከተማ በዚህ በአዲሱ ምድር ላይ የሚገርም ከተማ ተሰርቷል። ሳወራው ራሱ ምን አይነት ተስፋ እየጠበቀኝ እንዳለ ስላንተ ነው ሰማይ ያወራ። ምን አይነት ሀገር እየጠበቀህ እንዳለ ራእይን አንብቤልሃለሁ። በዚህ አዲስ ምድር ላይ ከተማይቱ ይልና ከወርቅ ነው የተሰራችው ይላል። ከምን? ከወርቅ። ይቺ ኢየሩሳሌም አዲስ ሰማይ አዲስ ምድር ያለባት ኢየሩሳሌም በሷ ላይ ምን አለ? ከተማ አለ። እንዲያስብ ልክ እዚያ አካባቢ ያለው መሬት ላይ የአዳማ ከተማ እንዳለ አዳማ የሚባል ከተማ እንዳለ በዚያ በአዲሱ ምድር ላይ ኢየሩሳሌም የምትባል ምን አላት? ከተማ አለ። ከተማው ከምንድን ነው የተሰራው? ከብሎኬት ነው? ከእንጨት ነው? ከጭቃ ነው? አይደለም። ከምን? መጽሐፍ እንዲህ ነው የሚለው ከወርቅ ነው የተሰራችው ይላል። መኪና ያለው አይደለም መኩራት ያለበት። ፎቅ የገነባ አይደለም መኩራት ያለበት። አንድ ቀን ጥሎት ይሄዳል። እኛንን መኩራት ያለብን፣ እኛንን መረጋጋት ያለብን። መሸለልና መፎከር ካለብንም እኛንን ዘራፍ ብለን መፎከር ያለብን። የወርቅ ሀገር የተዘጋጀለት፣ የንቁ ከተማ የተዘጋጀለት፣ በሰላሟ ከተማ በሰላም የሚኖር ረብሸው በጌታ ጨብጨብና ሃሌሉያ። ይሄ ያላስጨበጨበኝ፣ ይሄ ያላሸለለኝ አንተ በደንብ እወቅ። ዛሬ ሀገርህ እቺ ኢየሩሳሌም እርዝመቷ 12,000 ምዕራፍ፣ ስፋቷ 12,000 ምዕራፍ፣
ከፍታዋ 12000 ምዕራፍ ወደዚህም ወደ ላይም እኩል ናት። ይሄ ማለት እንደ መገናኛው ድንኳንና እንደ ቤተ መቅደሱ ዲዛይን እንደ ብሉይ ኪዳን ስንት 12000 ምዕራፍ እርዝመቷ። አንድ ምዕራፍ 180 ሜትር እርዝመት አለው። አንድ ምዕራፍ እኩል ይሆናል 180 ሜትር። 12000 ምዕራፍ ሲባዛ በ180 ሜትር 2,160,000 ጎበዝ ማቴማቲሻን ስማኝ። 2,160,000 ሜትር። ይሄን ደግሞ ወደ ኪሎ ሜትር ቀይረው ሲካፈል አንድ ኪሎ ሜትር እኩል ይሆናል 1000 ሜትር። እወቅ ሀገርን እድሜ ልክን 105 40 ካሬ ምናምን ስትላት አትነው። እወቅ እዛ ያለው 2160 ኪሎ ሜትር። የኢየሩሳሌም እንደዚህ 2160 ኪሎ ሜትር፣ ወደዚህ 2160 ኪሎ ሜትር፣ ወደ ላይ 2160 ኪሎ ሜትር። ይሄ የከተማው ስፋት ነው። የከተማው የሀገር እቺ ከተማ ከምንድን ነው የተሰራችው ይላል? ከወርቅ፣ ያው እንደ ብርሌ የሚያንጸባርቅ ወርቅ ነው። እኔ እኮ ማለት በወርቅ ሀገር ልኖር የተፈቀደልኝ ሰው ነው። የሚጠብቅህ ርስት እንደዚህ አይነት ርስት ነው ወዳጄ። በወርቅ ከተማ ውስጥ የመኖር ርስት፣ በወርቅ ሀገር የመኖር ርስት። ይችናት ሀገር፣ ይችናት ከተማ። ይህ አይነት ሀገር የተዘጋጀለት ህዝብ ነው። ይሄ ነው ምንነቷ። ኢየሩሳሌም ብለህ ስታስብ የሆነ ድፍን ሀገር አድርገህ አታስብ። መከራ የበዛበት ሀገር አታስብ። የተጎሳቆለ ሀገር አድርገህ አታስብ። ከተማይቱ ቅጥር አላት። ይሄ ቅጥር ከወርቅ የተሰራ። አሁን የኛ ሀገር ሰማያዊቷ ከተማ ይሄንን ትመስላለች። አሳየው ለዮሐንስ። ቅጥሯ የተመሰረተው መሰረት አለ። የተመሰረተበት መሰረት አለ። የቅጥሯ መሰረት 12 መሰረት ነው። ሳወራ ኢማጂን አድርጉ ባይመዋል ቤት ሲሰራ ባለሙያዎች ታውቃላችሁ፣ መሰረት ይወጣል፣ ጠንካራ መሰረት። የኢየሩሳሌም መሰረት 12 መሰረት። እነዚህ 12ቱ መሰረት ከአንድ የከበረ ድንጋይ አይደለም፣ ከ12 አይነት የከበሩ ድንጋዮች፣ ከ12 አይነት ይጠቅሳቸዋል ዮሐንስ። የመጀመሪያው መሰረት ኢያሰጲድ። ይሄን ድንጋይ ፈልገህ ካገኘህ እችን የምታክል አለቀልህ እኮ አልኩ። እችን የምታክል ካገኘህ ይሄ ዝም ብሎ የሰፈር ቦረቦጭ የሰፈር ጥቁር ድንጋይ ምናምን እንዳይመስል የከበረ ድንጋይ ነው። ማዕድን ላይ ምን የምትሰሩ ታውቃላችሁ። ኢያሰጲድ የሚባል የመጀመሪያው መሰረት። ቀጥሎ ሰምፔር የሚባል በጣም ውድ የሆነ የከበረ ድንጋይ። ቀጥሎ ሶስተኛው መሰረት መረግድ የሚባል። ቀጥሎ ኬልቄዶን የሚባል፣ ሰርዲዮን የሚባል፣ ሌላኛው ሰርዶንክስ የሚባል፣ ውራውሬ፣ ብርሌ፣ ያክንት የቅጥሩ መሰረት። እነዚህ የከበሩ ድንጋዮች አረንጓዴ፣ ቀይ፣ ሐምራዊ፣ ቡናማ፣ የደም ቀለም፣ ሰማያዊ የተለያየ የሚያማምር ቀለማቶች ናቸው። እነዚህ ድንጋዮች ከለርፉል የሆኑ ድንጋዮች ናቸው። ከለርለስ አይደል፣ እንደ ሰፈረ ጥቁር ድንጋይ እንዳታስብ። ከለርፉል ናቸው። በጣም ውድ ናቸው አለ፣ እጅግ በጣም ውድ። ስለዚህ የቅጥሩ መሰረት የተመሰረተው በእንዲህ አይነት በከበሩ ድንጋዮች። በእነዚህ በከበሩ ድንጋዮች ላይ የበጉ ሐዋርያት ስም ተጽፏል። በእያንዳንዱ መሰረት ላይ የ12ቱም የበጉ ሐዋርያት 12 ደጆች አሏት። እነዚህ ደጆች ወይንም በሮች የተሰሩት ከእንቁ ነው ይላል። ከእንቁ ይኸውልህ፣ የእንጨት የሚባል ነገር የለም እዚህ። የእንጨት የሚባል ነገር፣ የብሎኬት፣ የአሸዋ፣ የሲሚንቶ፣ የአፈር የሚባል ነገር። ከተማይቱ በሮቿ ከእንቁ ነው የተሰሩት። እንቁ ዲያመንድ፣ ሄደህ ደገፍ የምትለው የዲያመንድ በር ላይ ከዲያመንድ ነው የተሰሩ። በ12ቱ በሮች ላይ 12ቱ
የእስራኤላውያን ነገድ ስም ተጽፏል። ከተማይቱ እንደምትመስለው አገርህች እንደምትመስለው መሰረቷ በከበረ ድንጋይ ከተማይቱ ከወርቅ ደጆቿ ከዕንቁ ከሚያበራ ዕንቁ ከሚያብለጨልጭ ዕንቁ ከሚያንጸባርቅ ዕንቁ ሰዎች ይገረማሉ። እንዲህ ስንጮህ ምናምን ይገርማቸዋል። ለምንድን ነው የሚጮሁት? ድምፅ አይቀንሱም እንዴ? ዝም አይ ትንሽ ምናምን ደግሞ ማዳበሪያ ውስጥ ሆነው እኮ ነው ምናምን ይላል። ህንጻቸው እንኳን ያማረ ቢሆን ይላል ሸራ ውስጥ እኮ ሆነው ነው ሳጠራ ውስጥ ሆነው ደግሞ ጩኸታቸው ይላል። እንዴት ነው ማንጮኸው ብዬ መልስልሃለሁ እኮ እዚህ ሸራ ውስጥ ብንሆን ማዳበሪያም ውስጥ ብንሆን እላይ ግን በእንቁ የተሰራ ከተማ አለ። የሚያስጮህን ላይ ያለው ነው። ሃሌሉያ! እላይ በዲያመንድ የተሰራ በእንቁ የተሰራ በወርቅ የተሰራ በያሰጲድ የተሰራ በመረግድ የተሰራ በቶጳዚዮን የተሰራ በያክንት የተሰራ በውራውሬ የተሰራ ያማረ ከተማ አለ። ያስጮህናል። አሜን ሃሌሉያ! ይጮህለት ይጨብጨብና ልሊባልለት አገር አለ፣ ከተማ አለ። አደባባዩ ጋር ይመጣል። በአደባባዩ ላይ ዙፋን አለ። በዛ ዙፋን ላይ ማን ተቀምጦ? ኢየሱስ ክርስቶስ በዙፋን ላይ ተቀምጦ። በጣም የሚናፍቀኝ አገሬን አስቤ ሐሴት እንዳደርግ የሚያደርገኝ ከዙፋኑ ስር እንደ ብርሌ የሚያንጸባርቅ የሕይወት ውሃ ወንዝ ከበጉ ዙፋን ከኢየሱስ ዙፋን ከዙፋኑ ስር እንደ ብርሌ የሚያንጸባርቅ የሕይወት ውሃ ወንዝ በአደባባዩ ላይ ይፈሳል። ኢማጂን አድርገው፣ በጌታ አስቡ። ምን አይነት ውብ ቤት፣ ምን አይነት ውብ ሀገር፣ ምን አይነት ውብ ከተማ እንደተዘጋጀልሽ እንደተዘጋጀልህ ለዘለዓለም የምትኖርበት ውጣ የሚልህ የለም፣ የሚከለክልህ የለም። አንተ ለዚህ አትመጥንም የሚልህ የለም። በኢየሱስ በኩል የተፈቀደልህ በእንዲህ አይነት ከተማ በእንዲህ አይነት አገር ለሆነ ቀን አይደለም ለዘለዓለም። እና አደባባዩ ስትገባ የሚያምር የወርቅ ዙፋን አለ። በዙፋኑ ላይ ጌታ ኢየሱስ ተቀምጧል። ከዙፋኑ ስር የሕይወት ውሃ ወንዝ ድል ለነሳው እኮ ነው የሚለው። ድል ለነሳው ከሕይወት ውሃ ወንዝ እንዲጠጣ። ይሄ ከኢየሱስ ዙፋን ስር የሚወጣው ያ እንደ ብርሌ የሚያንጸባርቀው የሕይወት ውሃ ወንዝ እኔና እናንተ እየጠጣ ነው የምንኖረው ውሃ ነው። ይሄ ታላቅ ሕዝብ እንዲህ አይነት ኑሮ እንዲኖር የተፈቀደለት አገር በሰማይ የተዘጋጀለት ሕዝብ። ይችናት አገር፣ ይችናት ከተማ፣ ይችናት ኢየሩሳሌም። እንዲህ አይነት ተስፋ ነው ያለ የሕይወት ውሃ ወንዝ እየጠጡ የመኖር ሃሌሉያ። እንዲህ አይነት ተስፋ ነው እየጠበቀ ያለ። ተራና መናኛ ሰዎች አይደለንም። ታላቅ ሕዝብ ነን። ባለ ተስፋ ሕዝብ ነን። ይችናት ሀገር፣ ይችናት ከተማ። ከተማዋ የወርቅ ናት። ያንተ ሀገር፣ ያንተ ከተማ የወርቅ ከተማ። አደባባዩ ምንድነው? የወርቅ ነው። የወርቅ አደባባዩ የወርቅ፣ መሬቱ ወርቅ፣ ቤቱ ወርቅ፣ በሩ ወርቅ፣ እንቁ፣ አልማዝ፣ መሰረቱ የከበረ ድንጋይ። ምን አይነት ውብ የሆነ ከተማ ነው ኢየሱስ ለኛ የሚያስረክበን! ምን አይነት ውብ ሀገር ነው ኢየሱስ ለኛ የሚያስረክበን! የተዘጋጀልሽ ተስፋ ሃሌሉያ! አንድ ሰው ከተማ አለኝ ይበል፣ ሀገር አለኝ ይበል፣ ሀገር አለኝ። እችናት ሀገር፣ እችናት ከተማ። እንዲህ አይነት ሀገር አለ፣ እንዲህ አይነት ከተማ አለ። ማራናታ! ኧረ ማራናታ! ኧረ አሜን! ማራናታ! ልናይህ ናፍቀናል። ማራናታ! ካንተ ጋር መኖር ናፍቀውናል። ማራናታ! በውቧ ከተማ መኖር ናፍቀውናል። ማራናታ! መንፈሱና ቤተ ክርስቲያን ይበሉ ማራናታ! ኧረ አሜን! ማራናታ! ጌታ ኢየሱስ ሆይ ቶሎና፣ 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 ቶሎና የኔ ሙሽራ ማራናታ! ጉባኤው እጁን ያንሳና ማራናታ ይበል። ክብር ለበጉ ለኢየሱስ ይሁን። ሀገር ያዘጋጀልን ይችናት ሀገር፣ ይችናት ከተማ።